የዚህ ሳምንት የማዕድሾ ተዋናይ ድንች ነው። 3 ቀለል ያሉ የድንች አሰራሮችን እናያለን። የመጀመሪያው ቀላልና ጣፋጭ እርጥብ ስታይል ድንች ነው። 4 ድንች እናዘጋጃለን። ድንቻችንን እስከንከትፍ ድረስ መጥበሻችንን ደግሞ እናገላለን። በፈለጋችሁ ቅርጽ ከከተፋችሁ በኋላ የጋለው መጥበሻችን ላይ እንጠብሳለን። ድንቻችንን እየጠበስን ደግሞ በጎን ደግሞ 3 ፍሬ ሽንኩርትና ቲማቲም እንከትፋለን። ድንቻችን ተጠብሰው መብሰሉን ስናቅ ደግሞ ቲማቲምና ሽንኩርታችንን ጨምረን አብረን እናበስላለን። ከ3 እስከ 5 ደቂቃ ካበሰልን በኋላ ቅመሞቻችንን እንጨምራለን። እኔ የተጠቀምኩት ቁንዶ በርበሬ፣ የተፈጨ የመጥበሻ ቅጠልና ጨው ነው። ደብለቅ ካረግን በኋላ ሊወጣ ሲል ቃሪያችንን ጨምረን አዋህደን ማውጣት ነው። መጨረሻ ላይ ይሄንን ይመስላል። ልክ እንደሚታየው ጣፋጭ ነበረ። እኔም በእንጀራ ነው የበላሁት። ከፈለጋችሁ በዳቦ በካቻፕ መመገብ ይቻላል። ሁለተኛው ደግሞ ለቁርስ ሪኮመንድ የማደርገው ድንች በእንቁላልና በአቮካዶ ነው። ለአንድ ሰው ስለሰራው 3 አነስ ያሉ ድንቾችን የተጠቀምኩት። መጥበሻችንን እናግላለን። የተከተፈ ድንቻችንን ጨምረን እንጠብሳለን። ድንቻችን እስኪጠበስ ሽንኩርት እንከትፋለን። ድንቻችን ሲጠበስልን ደግሞ የከተፍነውን ሽንኩርት እንጨምርና አንድ ላይ እንጠብሳለን። ከዛ 3 እንቁላላችንን መታ እናደርጋለን። የእንቁላላችንን ውህድ የተጠበሰው ሽንኩርትና ድንቻችን ላይ እንጨምራለን። በመቀጠል ቅመማችንን እንቀመማለን። እኔ የተጠቀምኩት ቁንዶ በርበሬና ጨው ብቻ ነው። እንቁላላችን ሲበስልልን ደግሞ ቆንጆ የበሰለ አቮካዶና ቃሪያ እናዘጋጃለን። አቮካዶና የተከተፈ ቃሪያችንን ጨምረን እናዋህዳለን። ቁርሳችን ይሄን በመሰለ መልኩ ቆንጆ ሆኖ ዝግጁ ሆኗል። እኔ እዛው ቃ ላይ ከእንጀራና ከዳቦ ጋር ነው የተመገብኩት። በዳቦ የምትመገቡ ከሆነ ደግሞ ካቻፕ መጨመር ይቻላል። ሆድ የሚይዝ ቆንጆ ቁርስ ከፈለጋችሁ ይሄን መሞከር ይኖርባችኋል። ሶስተኛውና የመጨረሻው የዚህ ቪዲዮ የድንች አሰራር ደግሞ የኦቨን ቺፕስ ነው። እኔ 4 ድንችን የተጠቀምኩት። በፈለጋችሁት መልኩ መክተፍ ይቻላል። የምንለውስበት እቃ ላይ ድንቻችንን እናደርጋለን። ዘይት እንጨምራለን። ትንሽዬ በርበሬ ለከለርና ለጣዕም እናደርጋለን። ቁንዶ በርበሬ እንዲሁም ጨው አድርገን በደንብ እንዲዳረስ ለወስ ገልበጥ እናደርገዋለን። በርበሬው ይሄን የመሰለ ቆንጆ ከለር ይሰጠዋል። በመቀጠል እንደኔ ዘይት የነካው እቃ ማጠብ የማትወዱ ከሆነና አልሙኒየም ፎይል ካላችሁ ኦቨን ውስጥ የምከቱበት ትሪ ላይ አልሙኒየም ፎይል አድርጉበት። ከዛም ድንቻችን እኩል እንዲበስልና እንዳይደራረብ አድርገን ዘርዘር አድርገን እናስተካክለዋለን። ይሄን ሁሉ ነገር ከማድረጋችሁ በፊት ደግሞ ኦቨናችሁን በ200 ዲግሪ ማጋል እንዳረሱ። ድንቻችን ኦቨን ውስጥ ለመግባት ሬዲ ሆኗል። በ200 ዲግሪ ለ20 ደቂቃ እናቆየዋለን። ከ20 ደቂቃ በኋላ ድንቻችን ይሄን በመሰለ መልኩ ደርሶ ወጥቷል። ከፈለጋችሁ ብቻውን እንደ ቺፕስ ወይም ደግሞ ከሌሎች ምግብ ጋር ከጎን አሊያም ደግሞ ምግብ ሲሰሩ ውስጡን በመክተት መደባለቅ ይቻላል። የዚህ ቀን እኔ ከስጋ ውህድ ጋር ነበር ደባልቄ የተጠቀምኩት። ድንች ያለው ምግብ ስትሰሩ በዚህ መልክ ድንቹን ብታስገቡበት ደስ የሚል ቃና ይሰጠዋል። ይሄ ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። እንዲሁም ዘማድ ሾው ላይ በየሳምንቱ አዳዲስ ቪዲዮ ስለሚለቀቁ ሰብስክራይብ ማድረግ እንዳይረሳ። መልካም ማዕድ